አስደንጋጭ መረጃ በዛሬው ዕለት በአዲስ አበባ ከተማ ኢሬቻን በዓል ለማክበር እየተደረገ ባለው ዝግጅት ላይ እጅግ በጣም አስደንጋጭ መረጃ ከወደ 4 ኪሎ አካባቢ ሰምተናል። ኦሮሞች አማራን እንወዳለን። አፈሳው፣ አፈናው፣ ወከባው ተጠናክሮ ቀጥሏል። በተለይ አማራና ትግራይ ሁሉ ተጠንቀቁ። አሁን የአማራ ቄስ ነው። ይሄ እኮ ነው ሀገሪቷን ይዟት የጠፋው። ሰላም እንደምንቆያችሁን ክብሯን ቤተሰቦቻችን በወቅታዊ መረጃዎች ተመልሰናል። መግቢያችን ላይ የተመለከታችኋቸውና ዶክተር አብይ አህመድ የግድያ ሙከራ ተደርጎባቸው ነበረ። እሱንም መረጃ እንዲሁም ደግሞ ዛሬ ኢሬቻን አስመልክቶ የወጣው መረጃ እንዲሁም ሌሎችም ወቅታዊ መረጃዎችን በዚህ ፕሮግራማችን ታደምጣላችሁ። በቅድሚያም ለቻናላችን አዲስ ከሆናችሁ ሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁ ቤተሰቦቻችን የደወል ምልክቷን ማብራታችሁ እንዳይረሳ። እስከ መጨረሻው ድረስ አብራችሁን ቆዩ። ውድ ቤተሰቦቻችን ዛሬ ኢሬቻ በሚከበርበት ቀን እጅግ አስገራሚና አስደናቂ ነገር ተፈጥሯል። በጂጂጋ እንግዲህ ዶክተር አብይ አህመድ እንግዲህ የግድያ ሙከራ እንደተሞከረበትና በርካቶችም እንግዲህ ይህ መረጃ እስካሁን እንዳልሰማ ገልጸው ነበረ። በድብቅ የወጡ መረጃዎች ይህን ነገር ገልጸዋል። አብይ አህመድ ላይ የግድያ ሙከራ ተከናውኖበት ነበረ። ይህም የተከናወነበት በፋኖ እንደሆነ የሚወጡ መረጃዎች እያሳዩን ይገኛሉ። ውድ ቤተሰቦቻችን እንግዲህ ይህ መረጃ በፍጹም እንዲወጣ አልተፈለገም ነበረ። በድብቅና በስህተት የወጣ መረጃ ነው። እንግዲህ አልተሳካም። በርካታ ሰዎች እንግዲህ ይህን ነገር ተዘጋጅተውበት እሱ ላይ ጉዳት ለማድረስ ነበረ። እንግዲህ የግድያው ሙከራ አልተሳካም። እንግዲህ በርካታ ሰዎች ይህን ነገር ለሚዲያ ሽፋንነት አላቀረቡትም። እስካሁን ሚዲያ ላይ አልወጣም ነበር ይህ መረጃ። አስደንጋጭ መረጃ በዛሬው ዕለት በአዲስ አበባ ከተማ ኢሬቻን በዓል ለማክበር እየተደረገ ባለው ዝግጅት ላይ እጅግ በጣም አስደንጋጭ መረጃ ከወደ 4 ኪሎ አካባቢ ሰምተናል። እጅግ በሚያስደንቅና በሚያስገርም ሁኔታ በርካታ የኦሮሞ ተወላጆች አማራን እንወዳለን በማለት እንግዲህ በ4 ኪሎ ተገኝተው እየገለጹ ነበረ። አማራን እንወዳለን፣ አማራን በጣም ነው የምንወደው እያሉ እንግዲህ እየገለጹ ነበረ። ይህ በርካቶችን ያስገረመና ያስደነቀ ጉዳይ ነው። በጣም ብዙ ሰዎችን አስገርሟል። በዛሬ ዕለት እንግዲህ እስከ 4 ኪሎ እንግዲህ ሰፈር አዲስ አበባንም በተለያዩ ከተሞች እንግዲህ በተለያዩ ክልል ከተሞች ኢሬቻ የሚከበርበት ቀን ላይ ኦሮሚያዎች እንግዲህ ወጥተው አማራን እየደገፉ ይገኛሉ። በጣም እጅግ አስገራሚና አስደናቂ ነገር እየሰማን እንገኛለን። ኦሮሞች ሰውን እንወዳለን። እኛ ኦሮሞች አማራን እንወዳለን። የኢትዮጵያን ትልቅ ሕዝብ አዋርዳቸዋል። አዲስ አበባን ፋንድያ መሙላትን ስታቆም፣ ቀለበት መንገድ ላይ ማራትክን ስታቆም፣ አማራን ጥላቻን ስታቆም ጋላ የሚለው ወደ ኦሮሞ እንቀይራለን። ከዚህ ቀን ጀምሮ ኢሬቻ እያልክ ቅቤን ተሸክመ የምትሄድ ጋላ ነው። ይሄን አናቆም ካላችሁ ጋላዎች ናቸው። ኦሮሞና ጋላን እኔ ክፈሉ ብያለሁ። ኦሮሞ በጣም ቅዱስ ነው። ባይዘው ጋሎች ነው አሁን እያስቸገሩ ነው ያለው። ኦሮሞ ኢትዮጵያዊ ነው። ኦሮሞ ቆንጆ ነው። ኦሮሞ ክርስቲያን ነው። ኦሮሞ እስላም ነው። ኦሮሞ ምናምን የተማረ ነው። ኦሮሞ አገር የሰራ ነው። ጋላ ግን አስቸግሮናል። አዲስ አበባን በአህያ ፋንድያ የሚሞላ ዛፍን ቅቤን ቀብቶ አንጥሮ እንደመብላት የሚቀባ አማራ ጠል ጨፍጭፈው ግደለው የሚል የትግሬ ቅጥረኛ ጋላ ይባላል። ኦሮሞ የሚባለው ደግሞ ትልቅ እንዲሁም ደግሞ ኢሬቻን አስመልክቶ አማራውያን እንግዲህ በከፍተኛ ሁኔታ አፈሳ እንደሚደረግ እየተሰማ ይገኛል። በከፍተኛ ሁኔታ እቺ ኢሬቻ እስከምታልፍ ኢሬቻን ተከታታይ በሚያሳልፉበት በዓል አማራ ላይ ተኮር ያደረገ አፈሳ ላይ ያከናውን እንደሆነ እየተሰማ ያለ ጉዳይ ነው ያለው። በተቻላችሁ አቅም ጠንቀቅ ለማለት ሞክሩ። በምትጓዙበት ቦታ ሁሉ መታወቂያ ለመያዝ ሞክሩ ማለት ነው። አፈሳው፣ አፈናው፣ ወከባው ተጠናክሮ ቀጥሏል። በተለይ አማራና ትግራይ ሁሉ ተጠንቀቁ። አማራውን ሁሉ ፋኖ፣ ትግራዩን ሁሉ ቲዲኤፍ እያሉ ፍዳውን ቁም ስቅሉን እያበሉት ነው። ኤርትራዊ ከተገኘ ምድራዊ ፍዳውን ይቆጥራል። አዲስ አበባ ያላችሁ የትኛውም ወገኖች ተጠንቀቁ። በመንገድ ላይ ስትሄዱ ያፍሷችኋል። መታወቂያችሁ የአማራ ወይም የትግራይ ስም ከሆነ እስር ቤት መወርወር ጀምረዋል። እዚች ላይ አንድ ነገር አስተውሉ። ባለፈው በሰሜኑ ጦርነት ጁንታው እያለ ጠቋሚውም ገራፊውም አሳሪውም ራሱ ኦህዴድ ነበር። በሰሜኑ እርስ በርስ ጦርነት ጊዜ ጁንታ እየተባለ የተያዙትን የትግራይ ወገኖቻችን ላይ የሚያስሩት የኦህዴድ ፖሊሶች ሆን ብለው ለታሳሪዎቹና ለጠያቂ ቤተሰቦቻቸው ምን ይሏቸዋል? የጠቆመባችሁ እገሌ የሚባል ጎረቤታችሁ አማራ ነው፣ እንትና የምትባል አማራ ነች እያሉ ነበር። ያ ሴራና የጥላቻ ዘዴ ለትግራይና ለአማራ ወንድሞቻችን ይሄ የኦህዴድ ተንኮልና እባብ የሚያስንቅ ሴራ የገባቸው እጅግ በጣም ዘግይቶ ነበር።
አሁንም ተመሳሳይ ዘመቻ ጀምረዋል። የሆነ ነው። በዚህ ዙሪያ በአዲስ አበባ በአዳነች አቤቤ ቀጥታ ትእዛዝ ተሰማርተው የነበሩ ጠቋሚዎች ተመልሰው አሁንም ወደ አፈናና ይዞ መሰወር መጥተዋል። ጠቋሚዎቹ ደግሞ ትግራዮች የተባሉ ነው። ሌላው በትግራይ የሰሜኑ ጦርነት ጊዜ ለትግራይ ተወላጆች ከአዲስ አበባ ወስደው ምርኮኛ ተብለው እንዳቀረቡት ሁሉ አሁንም የአማራን ጦርነት ከኋላ ሆኖ እያገዘው ያለው ቲዲኤፍ ነው ማለት ጀምረዋል። ስለሆነ ሁለቱም ወገኖች ከመታሰርና አማራም ፋኖ ተብለ ከመታሰር ትግራይም ቲዲኤፍ ተብሎ ከመታሰር ተጠንቀቁ። ወይ ደግሞ ያለምንም ጥፋት የአይናችሁ ቀለም አላማረኝም ተብላችሁ በማንነታችሁ ምክንያት ብቻ ከመታሰራችሁ በፊት የምድርን መከራ ከመቅመሳችሁ በፊት የምትደግፏቸው የነጻነት ኃይሎች ተቀላቀሉና ሊሞት አንድ ሐሙስ የቀረውን ይህን የከረፋ ቆሻሻ እርኩስ የሆነ ፋሺስት ስርዓት በአፍጢሙ መጣል አለባችሁ። ድል የህዝብ ነው። ባላችሁበት ይመቻችሁ። ድል ለሰሜናውያን። የህዝብ ነው የሚድን ዱቄታ እንዲህ አይነት ጅላጅ አሁን የአማራ ቄስ ነው። ይሄ እኮ ነው ሀገሪቷን ይዟት የጠፋው። የአማራን ገበሬ በመሃይምነት በበሬ 3000 ዓመት እንዲያርስ ያደረገው አፈር ብላና አቡነ ሳይሮስም እንግዲህ የኦርቶዶክስ ሊቀ ጳጳስ የሆኑትም እንግዲህ እሬቻን ለማክበር በእሬቻ ፕሮግራም ላይ ተገኝተው እንግዲህ የእጅግ አስገራሚ ነገር አድርገዋል። በርካቶች አልጠበቁም፣ በርካቶች አልገመቱም ነበረ ይገኛሉ ተብሎ እንግዲህ ተገኝተው እሬቻን በዓል እያከበሩ በርካታ የአማራ ቄሶችም እንዲሁም ሌሎችም ጳጳሶችም ተገኝተው እሬቻን እያከበሩ ይገኛሉ። ከዚህ ቀደም እንግዲህ በበርካታ ሁኔታዎች የባዕድ አምልኮ ነው ሲሉ ተሰምተዋል። አሁን ግን እጅግ በሚያስደንቅ ሁኔታ ይህን በዓል እያከበሩ ተገኝተዋል። ውድ ቤተሰቦቻችን የዛሬ መረጃዎቻችን በዚሁ ተቃጭቷል። ወቅታዊ ነገሮች ካሉ እናንተ የምናደርስላችሁ ይሆናል። ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጉ። በሚቀጥለው መረጃችን እስከምንገናኝ መልካም ጊዜ